ዶሮ ጭንቅላት ቢዛት አያችሁ ጋይስ እና በጣም ነው የሚያስፈራው። እኔ በጣም ፈርቻለሁ ነው ይቅርብኝ። አሰራተው የሚወጡ ሰዎች ናቸው። በጣም ነው የሚያስፈሩት። ከየት ነው የምትመጡት? ከየት ነው የምትመጡት? ኦኬ አባብዬ አሉ። ምን እየሰሩ ነው? አሉ ብዙ ናቸው። እንግዲህ ገብተዋል። ምን አመጣኝ እዚህ ድረስ? ባልመጣስ ይቀርብኝስ? አረ ጸልዩልኝ ቤተሰብ፣ አረ ጸልዩልኝ። የሆነ ነገር እንዳንሆን ብቻ የሆነ ነገር እንዳንሆን ፈርቻለሁ። እዚህ እሄዳለሁ። እዛ ስንደርስ ደግሞ ምን ይፈጠራል የሚለውን እኔ ታጥቂያለሁ። መሳሪያም አለ። ለሚፈጠረው ነገር እኔ ሪስኩን ወስደዋለሁ። ችግር የለም። አያችሁት? አካባቢ በጣም ነው የሚያስፈራው። አካባቢ በጣም ነው የሚያስፈራው ጋይስ። ከነስሩ ተነቅሎ ካልወጣ ለኛ ትውልድ በጣም ጠንቅ ነው። በጣም አስፈሪ ነገር ነው እየተካሄደ ያለው። ለምሳሌ ልጆቻችን ሰርቶ መለወጥ አልቻሉም። የሰሩት ደግሞ ለነሱ ነው ተመልሶ የሚሄደውና Good morning, you jittery little caffeine monster. Sip the fuel, swear at your inbox, and go annihilate the day like it owes you money. Oh my god. አስር ጉዳይ ለሶስት እናክል ተይቻለሁ። ቤተሰብ እንዴ ደህና አደራችሁ? እንዴት ናችሁ ፋሚሊ? ሀሳብ የሚመሰላችሁ እንደ ሰው እስኪ ፓወር ባንክን ፉል አድርጌ እዚህ ጋር ደግሞ ሰልፍ ስቲክን አዘጋጅቼ እዚህ ጋር ማይክን አዘጋጅቼ ቻርጀሬን አዘጋጅቼ ምንድነው የት ሊሄድ ነው? ብዙዎች ያልደፈሩት ቦታ ዛሬ እኔ ልደፍሮ ነው ማለት ነው። ማለት በጣም ያሳፍራል። አሳፋሪ ሀገር ውስጥ ነው ያለነውና ይሄ እውነታ እስከመቼ ተደብቆ ይቆያል? ማለት አሁን ትናንት አይታችኋል። ክዩ አሳያችኋለሁ ቦታ ድረስ ሄጄ ብሎ አሳይቶናል። በሚችለው አቅም መንገዱንም አይቼዋለሁ፣ መንገዱንም አውቄያለሁ። ክዩ ይሄን ነገር በማድረግ በጣም በህይወቴ ላይ ሪስክ ወስደህ ብዙ ነገሮች እንደሚደርሱበት ብዙ ጥቃቶችን እንደምታስተናግድ እያወቅኩ ነው። ራሴን አሳምኔ ነው ወደዚህ ስራ የገባሁና ወደዚህም ነገር ሄደ ለማብራራት የሞከርኩ ቦታ ድረስ እኔ በጣም አድንቄሃለሁ። በእውነት በጣም አድናቂ ነኝ። ክበርልኝ፣ ምንም አልልም። በጣም በቃ ይሄን ልጅ ምን ያህል እንደምትወደው ይሄን ልጅ ምን ያህል መስዋዕት እንደምትሆንለት ያሳየን የትናንትናው ቪዲዮ ነውና ዛሬ መንገዱን ባሳየን መሰረት ቦታውም ትንሽ ድብቅ ይሆንብኛል ብዬ አላስብም። በእርግጠኝነት የዛ አካባቢ ተወላጅ አንድ ልጅ ይዤ እሄዳለሁ። እዛ ስንደርስ ደግሞ ምን ይፈጠራል የሚለውን እኔ ታጥቂያለሁ። መሳሪያም አለ። ለሚፈጠረው ነገር እኔ ሪስኩን ወስደዋለሁ። ችግር የለም። ፍሬ ትናንት ነበር በሰው ያስመጣሁት። የሆነ ሰው አምጥቶልኛል። ሄደን የሚደረገውን መስዋዕት ለመሆን ዝግጁ ነኝ እኔ። ምክንያቱም ለአብርሽ ብቻ ሳይሆን ገና ለወደፊት ትውልድ እንዳይበላሽ ነው የምፈልገው እኔ። የአብርሽ ሆኗል። ከዚህ ውስጥ ፈጣሪ እንዲያወጣ መጸለይ ነው ወይም ዱዓ ማድረግ ነው እንጂ የአብርሽ በቃ አብቅቶለታል እስከሚባል ድረስ ነው የተደረገበት ማለት ነው። አይታችኋል ምን ያህል ስጋ እንደተጣለው። ያ ስጋ ደግሞ የምን እንደሆነ አይታወቅም። እዛ ውስጥ ደግሞ ያሉ ዶሮዎች አይታችኋል። ዶሮ በጣም ቁጥራቸው እስከ 200 ዶሮ የሚሆኑት ነው። እዛ ውስጥ ይወሰዳሉ፣ ይጣላሉ፣ ይወሰዳሉ፣ ይጣላሉ። እና ያንን ዶሮ ምን ያደርጋሉ? መልሶ አርዶ ለምደረግበት ወይ በፎቶም ሊሆን ይችላል
በአንገት ሐብልም ሊሆን ይችላል። ኢቭን በፀጉር ራሱ ፀጉራችሁን ራሱ ፀጉር ቤት ስትቆረጡ ተጠንቀቁ። የምትቆረጡበት ፀጉር ቤት ራሱ ያጠኑና ሄዶ ያሰሩባቸዋል ማለት ነው። እና ይከፈልና ለቆራጩ በፌስታል አድርጎ ይሰጣቸዋል። በዛ በፀጉራቸው ላይ ያሰራል ሰው። ስለዚህ ወገን ጥንቃቄ እናርግ። ግን በተቻለኝ መጠን ይህን ነገር ከስሩ ተነቅሎ እንዲጠፋ ጥረት አደርጋለሁ። ከኔ ጋር ቆዩ። ቤቱን ሰብስክራይብ ማድረግ እንዳይረሳ፣ ለብዙ ሰው ደግሞ እንዲዳረስ ይሄ ጉድ ለዓለም እንዲዳረስ ላይክ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ አስፍሩልኝ። ሰላም አላልኳችሁም አይደል? ሰላም ሰላም። ውድና የተከበራችሁ የኔ ተከታዮች እንዴት ናችሁ? አሁን ቀጥታ ይቅርታ፣ ቅድም ስሜታዊ ሆኜም አንዳንድ ነገሮችም ለማሳየት ለማብራራት ስለሞከርኩኝ ሀሳብ ስለቀደመኝ ነው። አሁን ቀጥታ ወዴት እንሄዳለን? ወደ ገጠር እንሄዳለን ማለት ነው። አሁን ቡታጀራ ነኝ ያለሁት። አሁን ተጣጥበን እስኪ እንነሳ። ይሄኛው ስልኬ ፉል ነው። ይሄ ፉል ነው ማለት 97% አለው። ይበቃኛል። ጎን ላይ ደግሞ ፓወር ባንክ ይዘናል። እንሄዳለን። አሁን ፀጉራችን ይህንን ይመስላል። አሁን ሻወራችንን ወስድና የት እንሄዳለን? ልብስ የትኛው ልብስ እንልበስ? ሀበሻ ያስፈልጋል አያስፈልግም? ማለት ገጠር ስለሆነ አያስፈልግም። ኖርማል ልብስ ለብሰን ጂንስና በቃ አንዳንድ ነገሮችን ለብሰን እንሄዳለን። አሁን ቀጥታ ወዴት ነው? ወደ ሻወር ቤት። ቤተሰብ ሻወራችን ወስደን መጥተናል። አሁን ልብሳችን እንልበስና ቀጥታ ወደ ቁርሳችን ከዛ ወደ ስራችን እንሄዳለን ማለት ነው። ወደ መንገዳችን ጉዞ እንጀምራለን ማለት ነው። ተከታተሉን። ላይክ ማድረግ ግዴታ ነው። አይ እንዴት ነው ቤተሰብ? ዋፈሽ ነው። አሁን እንሂድ በቃ ቁርሳችን በላ አድርገን እንሄዳለን ማለት ነው። ምንድን ነው የሚቆለ ቤተሰብ ይኸው እኔ ለእናንተ እውነታውን ለማጋለጥ የማላዘጋጀው ነገር የለም። ሁሉም ሙሉ ነው። ዲስኮርድ ስልክ አለኝ። እዚህ ጋር ሰልፍ ስቲክ አለን። የማይክ ፓወር ባንክ አለ። የስልካችን የሚሆን ደግሞ ፓወር ባንክ አለ 20,000 አምፔር። አሁን ጉዞአችን እናረጋለን ማለት ነው። ጉዞአችን ይቀጥላል። ቁርሳችን በልተናል። ውሃችን በአግባቡ እንጠጣለን። ምክንያቱም ውሃ ጠዋት ከቁርስ በኋላ ቁርስ በልተን ከ5 ደቂቃ በኋላ ግድ ነው። ቺርስ። ኦኬ አሁን ይሄን ዕቃ ሁሉም በእጅ መያዝ አልችልም። ምን አደርጋለሁ? ትንሽ ቦርሳ እንፈልግና በዛ እንይዛለን። በትንሽ ቦርሳ እንይዛለን ማለት ነው። ቦርሳችን ይሄንን ይመስላል። ለካሜራ የሚያስፈልገንን ማቴሪያል የምንይዝበት ነው ማለት ነው። ምን አገኘሽ ደግሞ? ምን አገኘሽ? ኧረ እሱ ቦርሳ አይደለም። ይዘናል። ማንነታችን መቀየር አለብን። ምክንያቱም ለዳንነታችን ሲባል እንደዚህ ግን ፊቴ ራሱ ብቻል ቢሸፋፈን የሆነ ነገር ቢፈጠር ራሱ እንትን እንዳይሉኝ ማለት ነው።
ፊቴን ራሱ ብሸፋፈን ጥሩ ነው። እንደምትመለከቱት መሳሪያችን ታጥቀናል። ይህንን የሚያደርገው ምክንያቱም እዛ አካባቢ የሚፈጠረው ነገር ስለማላቅ ነው እንጂ አንስቼ ሰው ላይ ተወክሳለሁ ምናምን ማለት ሳይሆን ሰውን እመታለሁ ሳይሆን ለደህንነታችን የሚፈጠሩ ነገር ስለማይታወቅ ብቻ ተከታተሉን። ቤተሰብ አሁን ወጣ ብለን ቦታው ላይ እየደረሰን ነው። እስኪ ያለውን ነገር እዛ ደርሼ የሚነግራችሁ ይሆናል፣ የሚያሳያችሁ ይሆናል። ተከታተሉን፣ ከኔ ጋር ቆዩ። ፋሚሊያችን እንግዲህ በጸሎታችሁ አስታውሱን። ምንድነው ለኔ ከባዱ ነገር እንደ ልጆቹ ለምሳሌ ኪያ ትናንት አሳይቷችሁ እንደተመለሰስ አይነት ሳይሆን ትጥቁ ሙሉ ነው፣ ሁሉ ነገር ይዘናል። የሆነ ነገር የሚፈጠርም ከሆነ እዛ በቃ ከተማችን ሀገራችን ሰላም ለማድረግ ልንሰዋ ዝግጁ ነን። እሺ ማለት እኔ ብቻ ሞቼ ብዙ ኢትዮጵያውያን ለምሳሌ የቡታጀራ የአካባቢ ሰዎች እምድኑ ከሆነ ችግር የለውም። እኔ ዝግጁ ነኝ ሁሉንም ነገር ለማድረግ። አምሬዲ ነው የሚባለው። እኔ ዝግጁ ነኝ። ብቻ አካባቢውን ደርሰናል። ግን አካባቢ በጣም ጸጥ ያለ ነው፣ ያስፈራል። አያችሁት? አካባቢ በጣም ነው የሚያስፈራው። አካባቢ በጣም ነው የሚያስፈራው። ጋይስ እስኪ ተከታተሉ። ታዩት? ገደል ነው። ካሜራማን አሳያቸው ገደሉ። እንግዲህ እዚህ ነው ሰው መግደልም ካለባቸው ይገላሉ። እዚህ ጋር ነው የሚወረውሩት። እዚህ ጋር ነው ጅብ የሚበላው። በጣም በክፉኛ በጣም የከፋ ዘመን ላይ ነን ያለነውና በጣም ያስፈራል። መንገዱ በጣም ያስፈራል። እንግዲህ ወይ ዛሬ ወይ ይለይልኛል ወይ ይለይላቸዋል። በዚህ ነው መንገዱ፣ በዚህ ነው ወይስ ቀጥታ ነው? ኦኬ። እዚህ ጋር ደግሞ ምንድን ነው? የሰይጣን ካካ ነው መሰለኝ። አዎ መንገዱ ራሱ ምቹ አይደለም። በጣም ያስፈራል። በጣም ያስፈራል ጋይስ። እንዲህ ኦኬ ጋይስ ይሄ ቦታ መጣችሁ በነፍስ ራሱ ከወጣችሁ አንድ ነገር ነው። ወይኔ እናቴ ምን አመጣኝ እዚህ ድረስ? ባልመጣስ ይቀርብኝስ? አረ ጸልዩልኝ ቤተሰብ፣ አረ ጸልዩልኝ። የሆነ ነገር እንዳንሆን ብቻ የሆነ ነገር እንዳንሆን ፈርቻለሁ። አረ ቤተሰብ እንግዲህ ያው አሰርተው የሚወጡ ሰዎች ናቸው እነዚህ አሰርተው እየወጡ ነው። አሰርተው የሚወጡ ሰዎች ናቸው። በጣም ነው የሚያስፈሩት። ከየት ነው የምትመጡት? ከየት ነው የምትመጡት? ኦኬ አባብዬ አሉ። ምን እየሰሩ ነው? አሉ ብዙ ናቸው። እንግዲህ ገብተዋል። እናንተም ከዛ ነው የምትመጡት? ወይኔ ፈጣሪ፣ እናንተ ልጅ አይደላችሁ እንዴ? በዚህ እድሜ ምንድነው? በዚህ እድሜ ቢቀርባችሁስ? የተሰራባችሁን እንትን ብላችሁ እየመጣችሁ ነው? ግብር ገብራችሁ እየመጣችሁ? ወይኔ እንግዲህ ቤተሰብ እንዳያችሁት እንትን ግብር ገብሮ እየመጡ ነው። በጣም ነው የሚያስፈራው ቦታው። እንግዲህ አያችሁት? ገና ህፃኖች ናቸው እኮ። ቀስ በል ሊያዝቅ ወይ ዝለል። ወይኔ ካሜራማን ሞት። እንግዲህ በዚህ እድሜያቸው አሰርተው እየመጡ ነው። አሁን እነዚህ ልጆች ለምንድነው የሚያሰሩት ይመስለኛል? እናት አባቶቻቸው ማለት ነው። ውርስ ነው ይሄ ነገር ይተላለፋል። ታውቃላችሁ አይደለ? ይህን ነገር ማድረግ ካልቻሉ ምንድነው አዲስ ትውልድ ይህንን ነገር ማድረግ ካልቻለ ዛራ ማንዘራቸው ይጠፋል ነው የሚባለውና ይህን ነገር አውርሶ ይሞታሉ። እናት አባቶች ሲሞቱ ሸምግሎ ሲሞቱ ያውርሳሉ ለልጃቸው እንዲቀመጥ ነው የሚያደርጉትና አያችሁት ጋይስ? እና ቦታው መግቢያው በጣም ተዘጋግቷል። በጣም ነው የሚያስፈራው። ይሄ
ይሄ ይመስለኛል። ይሄው ዶሮ ምናምን አርዶ የሚጥሉበት ይሄ ወይኔ የዶሮ ጭንቅላት ሲበዛ የዶሮ ጭንቅላት ብዛት አያችሁ ጋይስ። እና በጣም ነው የሚያስፈራው። እኔ በጣም ፈርቻለሁ። ይቅርብኝ እጅግ በጣም ነው የሚያስፈራው። በጣም ነው የሚያስፈራው። ወይኔ ጉዳችን። ከዚህ በህይወቴ ከወጣው እኔ በጣም ራሴን አደንቀዋለሁ። በጣም ነው የሚያስፈራው። ማውጫ የለውም እንዴ? በዚህ በኩል አለው ማውጫ አለው። የምርን ነው እንግዲህ። እንዴት ነው የምናልፈው? እሺ በጣም ያስፈራል። በጣም ነው የሚያስፈራው። ጌታዬ ሆይ ድረስልኝ። ቢስሚላህ። እንግዲህ አልፈናል። እንዴት ሊያዝክ? እሺ ሮጥ ውጣ፣ ሩጥ። አዎ ታርፈናል ለዛሬ። ሁለተኛ እዚህ አካባቢ አያችሁ አይደለ? የዶሮ ማዕት አያችሁት አይደል? ይህ ነገር ከነስሩ ተነቅሎ ካልወጣ ለኛ ትውልድ በጣም ጠንቅ ነው። በጣም አስፈሪ ነገር ነው እየተካሄደ ያለው። ለምሳሌ ልጆቻችን ሰርቶ መለወጥ አልቻሉም። የሰሩት ደግሞ ለነሱ ነው ተመልሶ የሚሄደውና እንግዲህ ልጆቹ በነገሩን መሰረት እንግዳ ይበዛል እያሉ ነው። እንግዲህ ቤተሰብ እንግዳ በዛ አልበዛ እኛ ከድርጊታችን እንትን አንልም፣ ከድርጊታችን ወደ ኋላ አንልም። ብቻ ጸሎት አድርጉልኝ፣ በዱዓችሁ አስታውሱኝ። እጅግ በጣም አስፈሪ ቦታ ነው። በጣም በዛ ላይ የአካባቢ ቀብር ይበዛል። አያችሁት አይደል? ቀብር አለ። እስኪ ላሳያችሁ። ይሄው አካባቢ እንዳለ ቀብር ነው። ምን እየሰሩ ነው? እዛ ጋር ከብት እያረዱ ነው። ለመስዋዕት የተሰጡ ከብቶች እየታረዱ ነው። እንግዲህ ቤተሰብ ቦታው ላይ እየደረሰን ነው። ይሄ ዋና እንትን የሚደረግበት ነው የተባለው። ይሄ ለመስዋዕት የሚሰጥ ከብትም ይሁን ዶሮ ማለት ነው። እዚህ ነው እንትን ምንድነው ጦስ ያውጡና አምጥቶ ይጥላሉ ማለት ነው። ይህ አካባቢ አሁን ስሙን ቢጠቅስላችሁ ብዙ ሰዎች እንደዚህ በዚህ ችግር ውስጥ ይወደቁ አሉና እርስ በርስ መጠፋፋት ይሆናል። ይህን ቦታ ከነገርኳችሁ በጣም ብዙ ነገሮች በህይወቴም ላይ አደጋ ይፈጥራልና ለእናንተም ጥሩ አይደለም። ምክንያቱም በቃ ከነ ችግራችሁ ብትኖሩ ነው የሚሻለውና እንደዚህ አይነት ነገር የሚታራምዱት እንደዚህ አይነት ድርጊትን የሚታራምዱት ሰዎች ከድርጊታችሁ ተቆጠቡ። ለማንኛውም ቦታ ላይ ደርሰን እዛ ብዙ እንግዳ አለ እየተባለ ነው እና እንግዳ እያለ መረበሽም አልፈልግም፣ መሳሪያም መጠቀም አልፈልግም። እዛ አካባቢ እንግዲህ ያለውን ነገር እስኪ ላይክ እያደረጋችሁ ተከታተሉ።